እና በእነሱ ጊዜ ዚሆን የገደለ ሰው ነው የመንደር መሪ ንጉስ ማለት ነው። ዝም ብሎ ሰው አይሆንም። አሁን ከ12ቱ አንደኛው ይሄ መንደር ስሙ ቦዶ ተብሎ የሚጠራው ቦዶ ማለት የመጀመሪያው የዚሆን ገዳይ የሰውየው ስም ነው። ይሄ ሰውየው መንደሩን በራሱ ስም ሰየመ። ቦዶ የተባለ ሰውየው 1 አመት ከግማሽ ወር ያህል ሲመራ ከዛ በኋላ አሁንም አንደኛው ደገመ። እሱ ደግሞ አማራ ይባላል። አማራና ቦዶ ተብሎ መንደሩን ለሁለት ተከፋፈለ። በዚህ ጋር ደግሞ ወደ ላይ ስንወጣ ሃይዞ የምትባል መንደር አለች። ሃይዞ ራሱ የሰውየው ስም ነው። አዎ። እና አሁን ድሮ የቴዲን ሙዚቃ ከሰማችሁ ሃይዞ ዶርዜ አዎ የመንደሯን ስም ነው የጠራው። እና መንደሩን ወደ 12 ያመጡት እነሱ ናቸው። በየመንደሩ ንጉስ ለመሆን ሲፈልጉ ሲገሏቸው ሲያሳድዱ ዚዮኖቹ ሸሹ ወደታች ወደ ማጎ ናሽናል ፓርክና አብዛኛው ኬንያ እስከ ታንዛኒያ ተሳደዱ ከዚህ እና ዚዮኖቹ መንደሩን ለቆ ከጠፉ በኋላ እነሱን ለማስታወስ ነው ይሄ በእነሱ ቅርጽ የሚሰራው። እና ይሄ ጎጆ ደግሞ ኢትዮጵያ ውስጥ ከሌላ ጎጆ ቤቶች ለየት የሚያደርገው የዝሆን ቅርጽ መኖሩ ብቻ ሳይሆን ኢትዮጵያ ውስጥ ጉራጌ፣ ሀመር፣ ቱርሚ፣ ኮንሶ፣ ወላይታ እነሱ ጎጆ ሲሰሩ መሀል ሴንተሩ ላይ መሶሶ ይደረጋል። የዚህ ልዩነቱ መሶሶ የለውም። ይሄ አንድ ወጥ ነው። ከታች እስከ ላይ በቀርከሃ የተሸመነ ነው የተሰራው። እና አንዳንድ ለቤቱ ቦታ ምቹ ካልሆነ ኮምፎርታብል ካልሆነ ውበት አይጀምራው ይሄ ሁሉ ጥበብ ይሄ ሁሉ ውበት ይሄ ሁሉ ተፈጥሮ ድንቅና ግሩም የሆነ የእግዚአብሔር ስራ ያስገርማል። እግዚአብሔር አበቦችን አስተምሳይ ቀለማትን ሲያሳይ
ጠቢቡ ሰለሞን እንኳን እንደነዚህ ያለበሰም አለ። ስራህ ግሩምና ድንቅ ነው። ጥበብን ለጥበበኛ ስለሰጠ ይሄንን ሸማ ለሰሩት እግዚአብሔርን እጅግ አድርገን እናመሰግናለን። ይሄ ዶርዜ ነው ይባላል። የዶርዜ ባህል ነው። የሚገርም ነው። ሰላም ነው። እረፍት ነው። ልዑል ሆይ እናመሰግናለን። ሁሉ ባንተ ሆነ ከሆነው አንዳች ያለ አንተ አልሆነም ተብሎ እንደተጻፈ ሁሉ በእርሱ ሆነ ከሆነው አንዳች እንኳን ያለ እግዚአብሔር አልሆነምና እግዚአብሔርን እጅግ አድርገን እናመሰግናለን። በዚህ አጋጣሚ ያለፈ ሳምንት ፕሮግራም ካደረግን በኋላ ዳግም ወደ ጭንቻ ማረሚያ ቤት እየሄድን ነው። መጽሐፍ ቅዱስ ይዘን የተለያየ ነገር ይዘን ወንጌል እየተሰበከ ነው ያለው። ክብር ለኢየሱስ ይሁን። ይሄንን ቦታ ደግሞ ባገኛችሁት አጋጣሚ አርባ ምንጭ በምትመጡበት ሰዓት ዶርዜን ጎብኝታችሁ እንድትሄዱ አሳስባለሁ። ሞር የእግዚአብሔር ስራ የሚሰራበት ጥበብ ያለበት ውበት ያለበት እናቶች ደስ የሚሉ ነውና እግዚአብሔር ለሰው ልጆች ያዘጋጀው መዓት በረከቶች አሉ። ስለዚህ እግዚአብሔር እናመሰግናለን። ጥበበኞችን እናመሰግናለን። ክብር ለእግዚአብሔር ይሁን።
ረሃቤ ነው ሳይ ጠግባለሁ ክብር ረሃቤ ነው ክብር ረሃቤ ነው ክብር ረሃቤ ነው ሳይ ጠግባለሁ ሳይ ጠግባለሁ ሳይ ጠግባለሁ ሳይ ጠግባለሁ ሳይ ጠግባለሁ ክርክርን ሳይሆን ንግግር ነፍሴ ወደደችውን እስካገኘው አትከልክሉኝ ልሂድ ልፈልገው ልፈልገው የሕይወት ቃል አለው እሱ የሕይወት ቃል አለው የሕይወት ቃል አለው እሱ የሕይወት ቃል አለው የሕይወት ቃል አለው እሱ የሕይወት ቃል የሕይወት ቃል አለው እሱ የሕይወት ቃል የሕይወት ቃል አለው እሱ የሕይወት ቃል አለው የሕይወት ቃል አለው እሱ የሕይወት ቃል አለው የሕይወት ቃል አለው እሱ የሕይወት ቃል የሕይወት ቃል አለው እሱ የሕይወት ቃል የሕይወት ቃል አለው እሱ የሕይወት ቃል አለው የሕይወት ቃል አለው እሱ የሕይወት ቃል አለው የሕይወት ቃል አለው እሱ የሕይወት ቃል ባለብዙ ግርማ እግዚአብሔር ባለብዙ ሞገስ እግዚአብሔር ባለብዙ ዝና እግዚአብሔር ባለብዙ አንድ ቃል ግን ውስጤ በጣም ይመላለሳል ይሽከረከራል አላውቅም ቃሉ ያው ነው ያንን ቃል ፈጠን ብዬ አንብቤ ተናግሬ ሰጥቻችሁ ጸልዬ እሄዳለሁ ክብር ለእግዚአብሔር ይሁን የዮሐንስ ወንጌል ምዕራፍ 4 ላይ ያለውን ቃል ነው ውስጤ ሲያመላልሰው የነበረው የእግዚአብሔር ቃልና ጌታ ኢየሱስ ክርስቶስ አንድ ሳምራዊት ሴት ነበረች እቺ ሴት አመንዝራ ሴት ናት በሰው የተገፋች ሴት ናት ሰዎች አይወዷትም አንዱን ታስወጣለች አንዱን ታስገባለች ምናምን ጌታ ኢየሱስ ግድ ብሎት እቺ ሴት ሊያገኛት ወደዛ ሄደ ግድ ብሎት ወደ እናንተ ጋር መጥቷል እናንተን ማን ይፈልጋል ዘመድ ራሱ አይፈልግም የእግዚአብሔር ግን ይፈልጋችኋል ይወዳችኋል ከምሬ ነው የምላችሁ ይወዳችኋል አሜን ተስፋ እንደሌላችሁ እንዳትቆጥሩ እግዚአብሔር ስላላችሁ ደስ ይበላችሁ አሜን ስለዚህ ምን ይላል ጌታ ኢየሱስ ክርስቶስ በሰማርያ በማለፍ ነበረበትና ስለዚህ በሰማርያ ያዕቆብ ለልጁ ለዮሴፍ በሰጠው ቦታ አጠገብ ወደ ነበረችው ሲካር ወደምትባል ከተማ መጣ በዛም ያዕቆብ የውሃ ጉድጓድ ነበረ ኢየሱስም ከጉድጓዱ የተነሳ ደክሞት ስለነበረ በውሃ ጉድጓድ አጠገብ ተቀመጠ ደክሞት አይደለም በዓላማ ለንግግር ምክንያት ስለሚያስፈልግ ጎራ ብሎ ቁጭ ብሎ ያችን ሴት ብራላት ጠበቃት የጠበቃት ምን ብሎ ነው ደቀ መዛሙርቶቹን ምግብ ግዙ ብሎ ልኳቸው ነው ገባችሁ ልኳቸው ተቀመጠ ይላል ክብር ለእግዚአብሔር ይሁን አሜን ኢየሱስ ክርስቶስ ጌታና ጌታ ነው ከዛ ተቀመጠ ሰዓቱም 6 ሰዓት ነበር ውሃ የማይቀዳበት ነው ያዕቆብ ለራሱ ለከብቶቹ ለተለያየ ነገር የተቆፈረበት ጉድጓድ ነው አንዲት ሳምራዊት ሴት ውሃ ልትቀዳ መጣች ኢየሱስም እባክሽ ውሃ ጠጪኝ አላት ሰው መስሏት ማለት ነው ደቀ መዛሙርቱንም ምግብ ለመግዛት ወደ ከተማ ሄዱ ሳምራዊቷን አንተ አይሁዳዊ ነው ሲባል በዘር አይገናኙ አይሁድ ከሳምራዊ ሰው ጋራ ግንኙነት የለው ገባችሁ ሕግን ጥሶ
ኢየሱስ ሆኖ የሄደው ለማዳን ክብር ለእግዚአብሔር ይሁን። ውሃ ጠጪኝ እንዴት ትላለህ አለችው። ይህንን በማለቷ አይሁዳዊ ከሳምራውያን ጋር ስለማይተባበር ነው። ኢየሱስም እንዳላት የእግዚአብሔር ስጦታ ምን እንደሆነ ብታውቂና ውሃ አጠጪኝ የእግዚአብሔር ስጦታ ብታውቂና ውሃ ጠጪኝ ብሎ የሚጠይቅሽን ማን እንደሆነ ብታውቂ አንቺ ትለምኚው ነበር አላት። ይሄ ምን ማለት ነው? የእግዚአብሔር ስጦታ በልጁ በክርስቶስ ኢየሱስ አምነ የመዳን ጉዳይ ነው። ገባ? መጥቶ የሚያናግራት ደግሞ ኢየሱስ መሆኑን ብታውቅ እሷ ነበር የምትለምነው። ዛሬ እኛን ይለምናል እሱ ጊዜው ስለሆነ። ገባ? አንተ ለምነህ ወደ ህይወቱ ልትገባበት የሚገባ ሆኖ ሳለ ከዛም በኋላ ኮንቨርሴሽኑን ጀመረ። ስጭኝ የሚልሽን ብታውቂ ኖሮ አንቺ በጠየቅሽው አንቺ በለመንሽው የህይወት ውሃ ይሰጥሽ ነበር አላት። እቺ ሴት ተነስታ እንደ አንተ ከያዕቆብ ከአባታችን ትበልጣለህ፣ ይሄንን ውሃ ይሰጠን ለከብቶቻችን ምን ጠጣ አላት። እኔ ግን የዘላለምን ህይወት እሰጥሻለሁ ካላት በኋላ መጨረሻ ላይ ኢየሱስም እንዲህ አላት። እስቲ ሴትዮዋም እንዳለችው ጌታ ሆይ መቅጃ የለህም፣ ከጉድጓዱ ጥልቅ ነው። ታዲያ ይህን የህይወት ውሃ ከየት ታገኛለህ? ለመሆኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህ? እርሱ እኮ ራሱን ልጆቹን እንስሳቱን ሁሉ ከጉድጓዱ ያጠጣል አለችው። ኢየሱስም እንዲህ ሲል መለሰላት፣ ከዚህ ውሃ የሚጠጣ እንደገና ይጠማል አላት። ውሃው እያለቀ ይመጣል ወደ ጉድጓዱ። እሺ ታገኛለሽ አላት። ይመጣል አለ። ከጉድጓዱ ጠጥተዋል። ኢየሱስም እንዲመለስላት ከዚህ ውሃ የሚጠጣ እንደገና ይጠማል። ከኔ የምሰጠው ውሃ የሚጠጣ ከቶ አይጠማም። እኔ የምሰጠው ውሃ በውስጡ የሚፈልቅ የዘላለም ህይወት ምንጭ ነው አላት። ሴትዮዋም ጌታ ሆይ እንዳልጠማ ይሄን ውሃ ለመቅዳት እንዳልመላለስ እባክህ ይሄን ስጠኝ አለች። ለማረፍ የሰው ፊትም እንዳይገርፋት 6 ሰዓትም እንዳትመላለስ። እንደ ሌባ ነው የምትሄደው። አመንዝራ ናታ። ሰፈርተኛው ይወግራታል። ስለዚህ ሰፈርተኛው ገብቶ ቡና ሲጠጣ ምናምን ሲል ነው የምትሄደው ተደብቃ። ኢየሱስ ያግኛችሁ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። የምስኪኖች፣ የአመንዝሮች፣ የቀራጮች፣ የሌባዎች ወዳጅ። ሌብነትን አይወድም፣ ሰውየውን ይወዳል። ለምን? ደም ከፍሎልሃልና። ክብር ለእግዚአብሔር ይሁን። የዘላለም ህይወት ምንጭ ይሆናል። ሴትዮዋም ጌታ እንዳልጠማ ስጠኝ አለች። እርሱም ሂጂና ባሎችሽን ጠርተሽ ነይ ያለ ሜን ፖይንት ነካባት። ባልሽን ጠርተሽ ነይ አላት። ሴትዮዋም ባል የለኝም አለች። ለምን? አየለ ይገባል፣ በቀለ ይወጣል ምናምን ይላል። በቃ መተው ተኝቶ መሄድ ብቻ ነው። ገባችሁ? ሴትዮዋም ባል የለኝም አለችው። ኢየሱስም እንዲህ አላት፣ ባል የለኝም ትክክል ነው። በእርግጥ 5 ባሎች ነበሩሽ፣ አሁንም ካንቺ ጋር ያለው ባልሽ አይደለም አላት። ሴትዮዋም እንዲህ አለችው፣ ጌታ ሆይ አንተ ነብይ ነህ፣ ሚስጥሬን እንዴት አወቅህ አለችው። በሁሉም ልብ ውስጥ ያለው እሱ ያውቃል። አሜን። ስላንተ ለመጠየቅ ኮሚሽነሩን አይጠይቅም፣ ፖሊሱን አይጠይቅም፣ መረጃ ማስረጃ አይሰበስብም። በአንተ ያለውን እሱ ያውቃል። አሜን። ኢየሱስ ጌታ። ሴትዮዋም አለችው፣ ጌታ ሆይ አንተ ነብይ ነህ አለችው። አባቶቻችን አለች። ይኸውላችሁ እዚህ ጋር እንድታደምጡኝ የምፈልገው አባቶቻችን በዚህ ተራራ ላይ ስገዱ፣ እናንተም አይሁድ ግን ሰው መስገድ ያለበት በኢየሩሳሌም ነው ትላላችሁ አለችና ኢየሱስም እንዲህ አላት፣ አንቺ ሴት በዚህ ተራራ ሆነ በኢየሩሳሌም ለአብ የማትሰግዱበት ጊዜ እንደሚመጣ እመኚኝ። እናንተ ሳምራውያን ለማታውቁት ትሰግዳላችሁ፣ እኛ ግን ድነት ከአይሁድ ስለሆነው ለምናውቀው እንሰግዳለን። በእውነትም የሚሰገድለት ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም መጥቷል። አብ እንደዚህ በእውነት የሚሰግዱለትን ይፈልጋል። እግዚአብሔር መንፈስ ነው፣ የሚሰገድለትም በመንፈስና በእውነት ሊሰገድለት ይገባል። ሴትዮዋም እንዲህ አለች፣ ክርስቶስ የሚባል መሲህ፣ አቴንሽን ስጡ፣ ልባችሁን ስጡ። ክርስቶስ የሚባል መሲህ እንደሚመጣ አውቃለሁ። ከና ወቀች እቺ ሴት አመንዝራ ናት፣ ሃይማኖት የላትም፣ አይሁዳዊ አይደለችም። ግን የሰማችው እውነት ነፍሷ ይዛ ትጠብቃለች። ክርስቶስ የሚባል መሲህ እንደሚመጣ አውቃለሁ፣ እሱ ሲመጣ ሁሉን ይነግረናል አለች። ሃሌሉያ! አመንዝራ ትመስላለች፣ የተቸገረች ትመስላለች፣ የተጨነቀች ትመስላለች፣ ግራ የተጋባች ትመስላለች። ግን አንድ እውነት ሰምታ እሱ አትናገርም፣ ከተናገረች ትገደላለች። አይፈቀድማ። ግን እሱ ሲመጣ ሁሉን ይነግረናል፣ ነፃ ያወጣናል አለች። ውይ ሲመጣ ሁሉን ይነግረናል። ኢየሱስም የማናግርሽ እኔ ስለ ኢየሱስ እንዴት ብዬ አልችልም። በቃ አልችልም ወገኖቼ፣ አልችልም። ስለ ኢየሱስ እንዲመቻችሁ ኦርቶዶክሳውያን ስለ መድኃኔዓለም ስለ አማኑኤል ተናግሬ አልጨርስም። ክብር ለእግዚአብሔር ይሁን። ሃሌሉያ! ሃሌሉያ ማለት እንግዲህ የሰማይ ቋንቋ ነው። እግዚአብሔር ይመስገን። ሌላ ምንም ምን እንግዲህ ኢየሱስ ጌታ ነው።
ኢየሱስን የማናግርሽ እኔ እኮ ነኝ አላት። ከዛም በኋላ ደቀ መዛሙርቱ ተመለሱ ይላል። አያችሁ ሰዎች ወሬኞች ስለሆኑ እንዳትድን እንቅፋት ከዚህ ጋር ለምን መጣ እንዳይሉ ምግብ እንዲገዙ ላካቸውና ነገሩን ካለ በኋላ ሰዎቹ መጡ ይላል። በዛም ጊዜ ደቀ መዛሙርቱ ተመልሰው ከሴቲቱ ጋር ሲነጋገር በማግኘታቸው ተደነቁ። እንዴት እያናገረች ሴት ብለው። ሆኖም ግን ማንም ምን ታደርጋለህ ብለው የጠየቀው አልነበረም። ሴትየዋ የዛን ሰዓት ልትቀዳ የመጣችውን እንስራዋን ትታ ወደ ከተማ ተመለሰች ይላል። እቺ ሴት ከተማ የመሄድ መብት የላትም። ይወግሯታል፣ አመንዝራ ናት፣ ያቋታል። ማንም አይሰማትም፣ አይጠጋትም። ግን ኢየሱስ ጋር ካወራች በኋላ የኢየሱስ መልክ በሷ ላይ ስለታየ እንስራዋን ጥላ በድፍረት ወደ ከተማ ሄደች። እግዚአብሔር ጋር ከሆንክ ትሰማለህ። አሜን። ከኢየሱስ ጋር ከሆንክ ትሰማለህ። አሜን። የማይሰማህ የለም። አሜን። ይሄ ወንድሜ ለጥቅምህ ይነገርሃል አይደለም። እኔ ቀርቶ ጌታ ኢየሱስ ክርስቶስ ክርስትና አዛንድ አይደለም፣ ዳሽ ሙላ አይደለም፣ ምረጥ ነው። ህይወት ለሞት ከዛ በኋላ ሂድ ራስ ጉዳይ። ክብር ለእግዚአብሔር ይሁን። አሜን ሃሌሉያ። እንስራዋን ጥላ ከሰዎች ጋር ማለት ሴትዮዋን ክርስቶስ የተባለውን መሲህ እንደዛ ሴትዮዋን በዛን ሰዓት እንስራዋን ጥላ ወደ ከተማ ሄደች ይላል። ከተማ ተመለሰች ይላል። ለህዝቡ ያደረኩትን ሁሉ የነገረኝን ሰው ነው እዩት፣ እርሱም ክርስቶስ እንደሆነ አለች። እነርሱም ከከተማ መጥተው ወደ እርሱ መጡ። በዛን ጊዜ ደቀ መዛሙርቱ ረቡን እህል ቀመስ፣ እህል እኮ አልበላህም አሉት። እርሱ ግን እናንተ የማታውቁት የምበላው ምግብ አለኝ አለ። ምንድነው ምግቡ? ያንተ ህይወት መዳን ነው። ምንድነው ምግቡ? ያንተ ህይወት ማትረፍ ነው። አያችሁ። ከዛ በኋላ ምን አላቸው? የኔ ምግብ የኔ ሰላም የአባቴን ፍቃድ ማድረግ ነው። ኢየሱስም እንዲህ አለ፣ የኔ ምግብ የላከኝን ፍቃድ ማድረግ ነው፣ ሰውናውንም መፈጸም ነው አለ። ከዛ ወደ ሰውየው ያደረኩት ሴትዮዋ ያደረኩትን ሁሉ የነገረኝን ስለመሰከረች ከዛ ከተማ ብዙ ሰዎች መጡና አመኑ ይላል። ብዙዎች አመኑ። ወገኖቼ እቺ ሴት ሰው ዞር ብሎ የማያት ከጌታ ጋር ካወራሽ በኋላ ከተማ ሄዳ ሃሎ 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 ኢየሱስ ያድናል ኑ ጉዴን የነገረሽ ስትል ተትለጉልኮ መጡ ይላል። ዛሬ መምጣት መቅረት ያንተ ጉዳይ። ኢየሱስ ጌታ ነው። እስቲ ለእግዚአብሔር ክብር ስጡ። ብዙ ሰዎች መጡና አመኑ። ስለዚህም ሳምራውያን ወደ እርሱ በመጡ ጊዜ አብሯቸው እንትን ይል ነበር። ከዛ በኋላ በጣም የሚገርማቸው ከዳኑ በኋላ ምን አላት? አንቺ ሴት አሏት። አሁን አንዳንድ ጊዜ በዚህ ምድር ላይ ፓስተሮች ይበሉ ቄሶች ይበሉ ምናምን ከሆኑ በኋላ እናንተ ላይ ይነግሳሉ። እኔ ነኝ እናንተ ቦስ፣ እኔ ነኝ መንግስተ ሰማያት የሚያስገባችሁ ምናምን የሚሉት ሰዎቹ በጣም ስማርት ናቸው። አሁን አሏት ጌታ ኢየሱስ ክርስቶስን ቀርበው ከሰሙ በኋላ አንድ ነገር እንነግርሻለን። በእርግጥ አዎ የነገረንን ነው ብለሽ ጠርተሽናል። ከዚህ በኋላ ቃሉን ከአፉ ሰምተናልና እሱ በእርግጥ እውነተኛ አዳኝ ነው አሏት። አያችሁ፣ ከሱ ሰምተናል። ነገ እኔ ነኝ እናንተን ክርስቲያን ያደረኩ ብላችሁ እንዳትታበይብኝ። ከሱ ከወጣው ቃል ሰምተናልና እሱ እውነትን መንገድ ነው ብለው እንደውም ከኛ ጋር ቆይ ብለው ለመኑት ይላል። ስለዚህ ዛሬ አመንዝራ ነህ፣ ዛሬ ቀራጭ ነህ፣ ዛሬ ሌባ ነህ፣ ግራ ገብቶሃል። እናንተ ደካሙ ሸክም የከበዳችሁ ወደ እኔ ኑ። ማነው ወደ እኔ ነው የሚልህ? እንዳትመጣ በሕግ አምላክ ነው የምለው። ሌባ ነው ተብሏል፣ ገዳይ ነው ተብሏል። እሱ ግን እናንተ ደካሙ ሸክም የከበዳችሁ ኑ እኔ አሳርፋችኋለሁ ማለት ከብዙ ጻድቃን ይልቅ በአንድ በኃጢአተኛ በንስሐ በሚመለስ በሰማይ መላእክት ዘንድ ታላቅ ደስታ ነው ይላል። የመዳን ቀን ዛሬ ከዛሬም አሁን ነው ወገኖቼ፣ እነግራችኋለሁ። ጌታ ኢየሱስ ሊመለስ ጥቂት ቀን ነው የቀረው። ጌታ ኢየሱስ ክርስቶስ ኦርቶዶክስ አይደለም። ጌታ ኢየሱስ ክርስቶስ ጴንጤ አይደለም። ጌታ ኢየሱስ ክርስቶስ ካቶሊክ አይደለም፣ ሙስሊምም አይደለም። ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 እኔ መንገድ፣ እኔ እውነት፣ እኔ ሕይወት ነኝ፣ ከኔ በስተቀር ወደ አባቴ የሚያስገባ የለም። ዮሐንስ ወንጌል 3:36 ላይ አባቱ ልጁን ይወዳልና ሁሉን ለልጁ አስረክቦታል። በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን አሁን ተፈርዶበታል ይላል። ወገኖቼ ለማመን ገንዘብ አያስፈልግም። ከዚህ ለመውጣት ዋስ ያስፈልጋል። ዋስ ለማግኘት ብር አይደለ? ምን አለ ጌታ ኢየሱስ ክርስቶስ? እኔ ዋስ ሆናቸዋለሁ አለ። አሜን። እኔ ዋስ ሆናቸዋለሁ አለ። አሜን። እኔ ዋስ ሆናቸዋለሁ አለ። አሜን። ማንም ኃጢአትን ቢሰራ ከአብ ዘንድ ጠበቃ አለን ይላል። ጠበቃችን ኢየሱስ ስለኛ ይታያል። ልክ በስጋ ኃጢአት ሲሰራ በስጋ ተገርፌያለሁ ይላል። ሃሌሉያ! ክብር ለእግዚአብሔር ይሁን። ስለዚህ ለማመን ምንም አይደለም። ሮሜ ምዕራፍ 10 ቁጥር 9 ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ። በዚች ደቂቃ ዘለ የእግዚአብሔር መንግስት ደቀ መዛሙርቶቹ እውር ሽባ በሩና መጡና ጌታ ሆይ ዛሬ እኮ አጋንንት በእኛ ቤት ጮኸ ሲሉ ካምዳውን አላቸው። ቀስ በሉ፣ እሱ ድንቅ አይደለም አለ። ደስ የሚላችሁ በሰማያዊ መዝገብ ስማችሁ ተጽፏል አለ። ስለዚህ ዛሬ ስሜ ይጻፍ።
ሃይማኖት እንዳትቀይሩ ከኦርቶዶክስ እንዳትወጡ ግን በአፋችሁ ኮንፌስ አድርጉ አመንኩ ተናገርኩ የሃይማኖተኛና ከባ ከያዛችሁ የእናንተ ፋንታ ነው በርግጥ ጌታ ኢየሱስ ክርስቶስ ካያችሁ ደቀ መዛሙርቶቹ ከቤተሰቦቻቸው ጋር አሳ ያጠምዱ ነበር አይደል እንዴ መረባቸውን ጥለው ተከተሉት ይሄ ጴንጤ አነጋገር አልወድም ጌታን ተቀበሉ ከየት ነው የሚቀበሉ ሁሉን ጥለው ተከተሉት እኮ ነው የሚለው እከተላዋለሁ የምትል ካለ አሁን እድልን አንድ ጉድ እጃችሁ ማንሳት ትችላላችሁ ይሄንን ጌታ የህይወቴ ጌታ አድርጌ እከተላዋለሁ በመስቀል ላይ ለኔ አላፈርም ራቁቱን ተንጠልጥሎልኛል ስለዚህ አላፍርበትም ሃይማኖት ቀይር እያልኩ አይደለም ካላችሁ ኮንፌስ ልታረጉ ሮሜ ምዕራፍ 10 ብቻ አብሬ ይላል ምትሉ ካላችሁ እጃችሁ ማንሳት ትችላላችሁ ሰከንድ ብቻ ለምሰጠው ሪፊዝ ማድረግ ወጣችሁ ካላችሁ ከሴቶች ካላችሁ ክብር ለእግዚአብሔር አሜን ኢየሱስ ጌታ ነው አሜን እንግዲህ የሰማችሁትን ቃል እዚህ ጋር አንድ ጊዜ ይሉንታ ምናምን ሊይዛችሁ ይችላል ራሳችሁ ብቻ ቃሉን አንብባችሁ ከእግዚአብሔር ጋር ቤታችሁ ቁጭ ብላችሁ ኮንፌስ አድርጉ በርግጥ ለኔ ሞተህልኛል ጌታ ሆይ ኢየሱስ ጌታ እንደሆንክ ባፌ መሰክራለሁ እግዚአብሔር ከሙታን እንዳስነሳ በልብህ አምናለሁ ዓለምን ሰይጣንን ራሴን ክዳለሁ አንተን የህይወቴ ጌታ አድርጌ እከተላለሁ ምትላለፈኝ ዛሬም ትኩስ ሆኖ በልጅ በክርስቶስ ኢየሱስ ይቅርበል ልጅ አድርገኝ ስለተቀበልከኝ አመሰግናለሁ ብላችሁ ራሳችሁ ዳኑ እዛው እኔ ግን እንደ ጲላጦስ ከደሙ ምንድነኝ ንጹህ ነኝ ወዳችኋለሁ እናመሰግናለን እሺ የዘላለም አምላክ እግዚአብሔር የምድር ሁሉ ዳርቻ ፈጣሪ ይሄንን እድል ስለሰጠን እናመሰግናለን ክብር ላንተ ይሁን በዚህ ሰዓት ላይ አጋጣሚ ስለሌለ በሰማይ ያለው አጀንዳ ስለተፈጸመ ክብር ለአብ ክብር ለወልድ ክብር ለመንፈስ ቅዱስ አንድ አምላክ ይሁን የሰራዊት ጌታ እግዚአብሔር አባት ይሄንን ታላቅ ህዝቡ ርስቴ ነው ብለሃል አንተ ደግሞ የኛ ርስት ነህና ይሄን ርስትን እግዚአብሔር ሆይ በፊታ
እግዚአብሔር ባለብዙ ክብር እግዚአብሔር 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 እሷ ቢቀርና እዚህ ተቋም ማንኛውም ማናውቀው ሰው እንኳን ሲመጣ የምናደርገው አቀባበል አለ። የዛን ዕለት እሷ ወደ ግቢ ስገባ የነበረውን ኢሞሽን እየተመለከትኩ ነበር። ፊት ለፊት ነበርኩኝ። ከውጪ ነው ማልቀስ የጀመረችው። የዛኔ እኔ በውስጤ የተሰማኝ ስሜት አለ። ያ በዚህ ብቻ የሚያበቃ አይደለም። እሷ ደግሞ ብዙ ጊዜ ስትናገር ከሰማችሁ ህልሜ እውን ሆኖ የሚታይበት ቦታ መጥቻለሁ ብላ ስትናገር ሰምተናልና ለዚህ ደግሞ እንደ ጨንቻ ማረሚያ ፖሊስ ተቋም እውቅናም ምስጋናም እንደሚያስፈልግ እኛ አምነናል። ከኛ በላይ ደግሞ እውቅና የሚሰጠው ልዑል እግዚአብሔር ነው። እሱ ሰጥቷታል። ስለዚህ ያንን ደግሞ ብዙ ቦታ ትንቀሳቀሳለች። የጨንቻ ማረሚያ ፖሊስ ተቋም አምባሳደራችንንም ጭምር ናትና እዚሽ ጋር አጠር ያለች መልእክት አለች። እሷን አንብቤ የተዘጋጀችውን ደግሞ ኮሚሽነር እሷ እንዲያስረክብ እንድትፈቅዱልኝ ለመጠየቅ ነው። የጨንቻ ማረሚያ ፖሊስ ተቋም ይላል። የምስጋና ምስክር ወረቀት ለፀሐይ ጎልጎታ የማህበረሰብ ልማት ድርጅት ይላል። በተቋሙ አጠቃላይ ለሚገኙ የህግ ታራሚዎች ማዕድ በማጋራት መጽሐፍ ቅዱስ ለእያንዳንዱ ታራሚ በመለገስ ለታራሚዎች የሽመና መስሪያ አዳራሽ የሚሆን ቆርቆሮ ድጋፍ በማድረግና ለአንድ የህግ ታራሚ ህፃን የ1 ዓመት ቀለብ በመቻል ላበረከቱት እጅግ የላቀ አስተዋጽኦ ይህንን የምስጋና ምስክር ወረቀት ሰጥተኖታል። ታህሳስ 2018 ዓ.ም የተቋሙ ክብ ማህተም አለ። የተቋሙ አዛዥ የምክትል ኮሚሽነር አጥናፉ አሰፋ ፍርሜ ያለበት በክብር ኮሚሽነር አጥናፉ የሆነች ነገር ተናግሮ ይህንን የምስጋና የእውቅና ምስክር ወረቀት እንዲያበረከትልን በእግዚአብሔር ስም ጠይቃለሁ። ክብር ለእግዚአብሔር ይሁን። ጌታ ያለው ይሁን። በእያንዳንዳችን ህይወት ላይ እሱ ያለው ይሁን። ለዚህ ሰዓት ያበቃማል ጌታ ነው ይረዳል። ስንቶች ናቸው በዛሬው ቀን የሸለሙት? በአንተ ብርታት፣ በአንቺ ብርታት፣ በእኔ ብርታት አይደለም። ክርስቶስ ጠብቆ ስሙ ይባላል። እኔ ከእግዚአብሔር የተሰጠ ልዩ ስጦታችን ከእግዚአብሔር ጌታ አዘጋጅቶ ለዚህ ተቋም እውነት ባለ ራዕይ ተቋሙን መለወጥ የሚችል ህዝብ መለወጥ የሚችል ለክርስቶስ የታደለች ንጹህ የወንጌል አርበኛ ነው። ንጹህ ምክንያቱም ምንም እኔ በቀደም አይቻለሁ፣ ዛሬም አይቻለሁ። ከውስጥ የሚወጣው ነገር ይናገራል። መሸነቃቀጥ የሌለ እውነተኛ ወንጌልን ለዚህ ተቋም ይዘው በመምጣታችሁ ሁላችሁንም በጣም እናመሰግናችሁ ፈልጋለሁ። ይህንን ያገናኘው ክርስቶስ ነው። እግዚአብሔር አዘጋጅቶ መጀመሪያ እኛን ከተስፉ ጋር አገናኘ። ከተስፉ ቀጥሎ ደግሞ የተለያዩ ነገሮችን እያመጣ ነው። በተለይ በህይወት ጉዳይ ላይ በወንጌል ጉዳይ ላይ ተቀብተው የመጡ ሰዎች ናቸው እና ሁላችሁም ከልቤ ነው የማመሰግነው። እግዚአብሔር ባርክልን። ይሄ ምስክር ወረቀት እኛ ወረቀት አይደለም የምንሰጠው። ምክንያቱም እነሱ እየሰጡ ያሉት ህይወትን የሚያድስ የሚለውጥ የእግዚአብሔርን ቃል ይዞ መጡ። እኛ ግን ተራ ዝም ብለን ወረቀት ነው። እኔ እንደኔ የምናስበውና እንደ ማናጅመንት ትናንትና ተነጋገርን። ምንድነው ማድረግ ያለብን? ሌላ ነገር ሁሉ ነገር ብናደርግ ምንም የሚጠቅም ነገር አይደለምና ምናልባት ከትናንትና ወደ ጀምሮ የሚደረገው ነገር ትንሽ ሆኖ ትነካለች የሚል ሀሳብ ነው እና እቺ ምስክር ወረቀት